ለብዙ ጊዜ ስልጠናዎችን እንሰጣለን። ያው በዚህ ወቅታዊ የጸጥታ ችግር ምክንያት አገራችንን ለመታደግ ከየቀበሌው የተሻሉና በስነ ምግባራቸው የተሻሉ ታማኝ የሆኑ ወጣቶችን በመመልመል ለስልጠና ዝግጁ እናደርጋለን። እነዚህ የተመለመሉና ወደ ስልጠና የመጡ ወጣቶችም በጣም የተሻለ ስነ ምግባር ያላቸው የሚሰጡትን የተግባር እውቀት ቀስመው ወደ ነበረበት በተለይ ይሄንን ወቅት ተረርተው የሚሰጣቸውን ስልጠና በአግባቡ እየወሰዱ ያሉበት ሁኔታ እንዳለ ነው ያየነው። እነሱ የመቀበል ፍላጎታቸው በጣም ፈጣን ነውና በአጭር ጊዜ ይሄንን የመሰለ ውጤት ያመጣንበት ጊዜ ነው። ስለዚህ እነዚህ ወጣቶች ደግሞ ነገ አገርን ለማዳን ህዝብን ለማዳን ይወጡ ናቸው። እንዲያውም እኛ ከህዝብ በፊት እኛ እንሰዋለን። ይሄንን ያገራችንን ያለችበትን ሁኔታ ተረድተው ይሄን ጽንፈኛ ኃይል በየጎጡ ያለውን በየቀበሌ ያለውን በአንድ ላይ ወደ አንድ በመውሰድና ከአጋር የጸጥታ አካላት ጋር በመሆን እነሱ ጽንፈኛውን ለመደምሰስና እጅ የሚሰጠውን እጅ እንዲሰጥ መመታት ያለበትን ደግሞ ለመምታት ዝግጁ ነን በማለት ያረጋገጡበት ነው። በስልጠናቸውም የአካል ብቃት ስልጠና ወስደዋል፣ የፖለቲካ ስልጠና ወስደዋል። የፖለቲካ ስልጠናው በፖለቲካ አመራር ወስደዋል። የአካል ብቃት ስልጠናውን ደግሞ ወታደራዊ ልምድ ያላቸው ተመላሽ የሆኑ የመከላከያ ሰራዊት አባል የነበሩ አሉ፣ በክብር የተሰናበቱ እነሱ ስልጠናውን እንዲሰጡ አድርገናል። ልዩ ኃይል የነበሩ የቀድሞ ልዩ ኃይል የነበሩ የአማራ ቀኝ ክንድ የነበሩት እነሱ ስልጠናውን እንዲሰጡ አድርገናል። ስለዚህ ስልጠና የተሰጠው በወታደራዊ ሳይንሱ መሰረት የወታደራዊ ስልጠናው በወታደር የፖለቲካ ስልጠናው በፖለቲካ አመራሩ የተሰጠበትና ስልጠናውን በአግባብ ወስደው ለዚህ ምረቃ ያደረሱበት ሁኔታ እንዳለ ለማስረዳት ያህል ነው።